ዲሳቲስፋክሽንሽን መናገር ትጀምሪያለሽ። እነዚህ ሴቶች በመጀመሪያ ሲመጡ they were unhappy ደስተኛ አልነበሩ። the moment ለባል ስለመታዘዝ the moment ልጅን ስለማሳደግ the moment ቤት ውስጥ ሆኖ ምግብ ስለማብሰል አውሩ ሰው ይነሳባቸዋል። ምክንያቱም it's indoctrination። ባይሆን ቡና እንኳን እናፍላ። የትኛውም ሃይማኖት ቤት ላይ ያለውን ሃይራርኪካል ሜሬጅ አይፈልጉትም፣ አይወዱትም። እሱንም አቦሊሽ ለማድረግ ነው እየሮጡ ያሉት። ምን አይደለም። እንዲያውም ቋፍ ላይ የነበረችን ሴት ትዳርን ጠላ ፕሪች ማድረግ አዌርነስ አይደለም፣ ይሄንም ከጥቃት መጠበቅ አይደለም። ላይ ቤት ቁጭ ብላ ልጆቿን የምታሳድግ ሴት የተጠላበት ሲዝን ላይ እንዲሁ እንዳልደረስን ላስታውሳችሁ። እሱ ትዳር አይሰራም። ስለዚህ ሃይራርኪ መፍረስ አለበት። ሃይራርኪ ካልፈረሰ ትዳር ራሱ መፍረስ አለበት። የማታውቁት ስም የሌለው ዲስአፖይንትመንት ሊሰማችሁ ይችላል። ያለ መብቃት ስሜት፣ የማነስ ስሜት፣ አንሃፒ የመሆን ስሜት ሊሰማችሁ ይችላል። the problem that has no name ብለዋል። ስለዚህ ፌሚኒዝም ምንም ጥቅም የለውም፣ ያንም አልጠቀምም፣ አሁንም አይጠቅምም ነው የምላው። ስለዚህ ሌጋሊ የተከለከሉት ነገር የለም። ስለዚህ ፌሚኒዝም ያመጣው ምንም ነገር የለም ማለት ነው። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ከኮምፕሊመንት ሁሉ ደስ የሚለኝና በእውነትም ፉልፊል አድርጌያለሁ ብዬ እንዳስብ የሚያደርገኝ ሀሳብ እና ኮመንት ምን አይነት እንደሆነ ታውቃላችሁ? አንቺን ማየት ከጀመርኩ በኋላ ሚስትነቴን ተቀብያለሁ፣ ሚናዬን እየተወጣው ነው፣ ጥሩ ሴት ለመሆን ጥረት እያረኩ ነው የሚሉትን ኮመንት እንደ መስማት የሚያስደስተኝ ነገር የለም። ምክንያቱም ሁሌ እንደምላችሁ ኦልተርኔቲቭ ነው እየሰጠው ያለሁት። አሁን ካለው አየሩ ላይ ካለው ከሚጮኸው ሲናሪዮ የተቃረነ ኦልተርኔቲቭ እየሰጠኋችሁ፣ ያንን ኦልተርኔቲቭ መቀበላችሁ በጣም ያስደስተኛል። ብዙ ሴት ዲፕ ዳውን የምትፈልገው ሀሳብ ማወራውን ቢሆንም ግን ከተለያዩ ጩኸቶች የተነሳ ይሄኛውን ሀሳብ የማይቀበሉ ብዙ ሴቶች እንዳሉ አውቃለሁ። ቅዳሜ ዕለት የደረሰኝ እሱ ኮምፕሊመንት ነበረ። ኢወዝ ቢት ኢሞሽናል፣ ትንሽ ስሜታዊ የሚያደርግ ነው። ምክንያቱም ቀላል ነገር አይደለም። የአንድ ቤተሰብ ጤናማ መሆን፣ የአንዲት ሴት ልጅ ጤናማ መሆን፣ የአንዲት ሴት ልጅ ሚናን መቀበል ቤተሰቡን ነው ፍሎሪሽ እንዲያደርግ የሚያደርገው። ቤተሰቡ ፍሎሪሽ ካደረገ ደግሞ እያለ ይዛመታል ማለት ነው። ጤናማ ነገር ጥቅሙ ይሄ ነው። ዩ ቲንክ ዝም ብዬ ይመስላችኋል ትዳር አይዘምንም የምላችሁ? አይደለም። ትዳርን ለማዘመን የሄዱበት መንገድ ዲሳቲስፋክሽን አምጥተዋል፣ ወይም የሆነ ሚስ የምናደርገው ነገር እንዳለ እንዲሰማን አድርጓል። ብዙ ጊዜ ከማግባታችን በፊት ዲዛየር የምናደርገው ቤት አለ፣ የተማርን የምንፈልገው አይነት ፓርትነር አለ፣ የምንፈልገው አይነት ባል አለ። ከዛ ሪያሊቲ ሂት ሲያደርገን ደግሞ ቶታል ኦፖዚት ሊሆን ይችላል እና ብዙ ጊዜ ከማህበረሰቡ የተነሳ እንዲሁ ከተፈጥሯችንም የተነሳ ማግባትን መውለድን እንደ አቺቭመንት ቆጥረን በጣም ሎንግ የምናደርገው ወይ የምንናፍቀው ነገር ሆኖ ሳለ ከጊዜ በኋላ ደግሞ ማግባትም መውለድም አቺቭመንት እኮ አይደለም ማለት ምንድን ነው ወለድሽ አገባሽ ምናምን የሚል ሲናሪዮ አየሩ ላይ እንደበዛ ታውቁታላችሁና ብዙ ሴቶች ደግሞ አግብተው ወልደው ቤት ከተቀመጡ በኋላ ወይ ወልደው ልጆችን እያሳደጉ ባለበት ሲናሪዮ የሆነ የጎደላቸው ነገር እንዳለ እንዲሰማቸው፣ የሆነ ፖይንት ላይ እንዳልደረሱ ወይም በላይ ፌል እንዳረጉ እንዲሰማቸው የሚያደርግ በጣም ብዙ ሲናሪዮ አለ። ዛሬ ላወራላችሁ የምፈልገው ነገር ያው ዞሮ ዞሮ ፌሚኒዝም ጋር ይሄዳል። የሰከንድ ዌቭ መነሾ የነበረው ምን ያህሎቻችሁ እንደው ስለ ፌሚኒዝም ዲግ እንደምታደርጉ አላውቅም። ምን ያደርጋለሁ፣ ምክንያቱም በጭፍን መቃወም ስለማልፈልግ እያንዳንዱ ነገር ቼክ አደርጋለሁ። እና የሰከንድ ዌቭ ፌሚኒዝም መነሾ የአንድ ዲስአፖይንትድ የሆነች የአንድ ሚናዋን መወጣት ያልወደደች ሴት መሆን፣ ዶሜስቲክ ወርክ ልጆችን ማሳደግ፣ ሆም ሜከር መሆን ፌሊየር እንደሆነ የተሰማት ዲሳቲስፋይድ የሆነች ሴት ሀሳብ ነው። ቤቲ ፍሬድናን ትባላለች።
ረዥሙን ዓመት ተምራ ሰርታ ነው ከዛ በኋላ እንደ ማንኛውም ሴት አገባች። ካገባች በኋላ ስትወልድ ቤት መሆን እንዳለባት አወቀች። ቤት መሆኗን ስታቅ ግን ቤት መሆኗ ከስራ እንድትባረር በመደረጓ ምክንያት ቤት ውስጥ የሚሰማት ድባቴ፣ ቤት ውስጥ የሚሰማት ፐርፐዝለስነስ ራዕይ ማጣት፣ ባዶነት፣ ደስታ ማጣት ስሜት የራሷ ሆኖ ሳለ የሚጋሯት ሴቶች ሊኖሩ እንደሚችሉ ስለምታስብ መጽሐፏን መጻፍ ጀመረች። ዘ ፌሚኒን ሚስቲክ ይባላል። ይሄ መጽሐፍ የአንዲት ዲስተርብድ የሆነች የአንዲት ሚናዋን የጠላች የአንዲት ግራ የገባት ሴት ዲያሪ መሆን ሲኖርበት ግን የሙቭመንት መነሾ ሆነ፣ የአመፅ መነሾ ሆነ። የአንዲት ሴት ዲሳትስፋይድ መሆን፣ የአንዲት ሴት ደስታ ማጣት ሌሎችን ሪቤሊየስ እንዲሆኑ፣ ሌሎችን አመፀኛ እንዲሆኑ ምክንያት ሆነች። ቤቲ ቤት ከገባች በኋላ ያለው ነገር ቢሞላላትም ፋይናንሽሊ ስቴብል ቢሆኑም ባሏ የሚገባው ነገር ቢያደርግላትም ትዳር ማለት እስ ኮንሰንትሬትድ ካምፕ ወይም ደግሞ ሙሉ ነገር የምታገኙበት ግን ደግሞ እንደ ልባችሁ የማትሆንበት ካምፕ ነው ብላ ሀሳቧን መናገር ጀመረች። ምክንያቱም እሷ የፈለገችውን ነገር ማግኘት ፌል ስላደረገች ሌሎችንም ማሳመፅ እንዳለባት ያመነች ሴት ከብስጭቷ ተነስታ ብዙ ሀሳቦችን መናገር ጀመረች። እኔ የምሰጣችሁ ሀሳብ ጤነኛ ደነኛ ሚስት እንድትሆኑ ካረጋችሁ ከዚህ ዓለም ሀሳብ ጋር እንደሚቃረን ልታውቁ ይገባል። እኔ የምሰጣችሁ ሀሳብ፣ እኔ የምነግራችሁ ነገር ወደ ህይወታችሁ እንድትመለከቱ ካረጋችሁ፣ የተሻለ ሚስት እንድትሆኑ ካረጋችሁ እንደነ ቤቲ መራራ ሴት እንዳልሆንኩኝ የምታውቁ ይመስለኛል። whatever is the case ትዳር ፓራዳይዝ አይደለም፣ ገነት አይደለም፣ የምንሰራበት ቤት ነው። አንዴ ይወጣል፣ አንዴ ይወርዳል፣ አንዴ እንበሳጫለን፣ አንዴ እንደሰታለን። ግን የኛ ስሜት the entirety of ትዳርን መግለጥ አይችልም፣ ወይም ደግሞ የትዳርን ማንነት በደንብ ዲፋይን ማድረግ አይችልም። ምክንያቱም ስሜት ነው። ብዙ በትዳሮቻቸው ደስተኛ ያልሆኑ ሴቶች የሚመክሯችሁ ምክር ትዳርን እንድትጠሉት እንድትፈሩት ብሎም ደግሞ አብሯቸው ያለውን ሰው በጎሪጥ እንድታዩት ያደርጋቸዋል አይደል? this is what እነ ቤት ያደረጉት ነገር ቢኖር ይሄ ነው። ቤት ውስጥ በመቀመጥ እና ለተወሰኑ ጊዜ ልጆችን በማሳደግ ፉልፊልመንት ብታጣ ወይም ደግሞ ደስታን ብታጣ the entirety ሴት ፌኖሜና የሚሆነው የሁሉም ሴት ማንነት የሚሆነው ይሄ ነው ብላ በማሰብ አንድ በጥባጭ መጽሐፍ ጻፈች። ለምንድን ነው ሆም ሜከር በመሆን ውስጥ ደስተኛ የምትሆኑት? ለምንድን ነው በሴትነት ውስጥ ደስተኛ የምትሆኑት? ለምንድን ነው የሴትን ሚና በመወጣት ብቻ ደስታን የምታገኙት? ካሞን ወታችሁ ስሩ እንጂ እንዴ! ልጅ መውለድና ማሳደግ ፉልፊልመንት አይደለም። ባል ማግኘት፣ ጥሩ ባል ማግኘት እኮ ፉልፊልመንት አይደለም። ጎ ሂዱና ስሩ። በስራ ውስጥ ፉልፊልመንት ታገኛላችሁ ነበር ብላ የጻፈችው። መጽሐፉን ሶፍት ኮፒ ማግኘት ትችላላችሁ። ብዙ ብስጩ የሆኑ ሴቶች፣ ብዙ ፌል ያደረጉ ሴቶች ወይም ደስታን ያጡ ሴቶች ሌሎችን ማሳመፅ የጀመሩበት ዘመን ቢኖር ከ20ዎቹ እስከ 50ዎቹ ነበር አይደለ? ብዙ ዲስአፖይንትድ የሆኑ ሴቶች ብዙ ሴቶችን ማሳመፅ ጀመሩ ያኔ። አሁንም በሴንቲንግ ነው እያደረጉ ያሉት። አንዳንዱን ነገር ከባለትዳር ሴት አሰሙትም፣ ሲንግል የሆኑት ግን ይናገራሉ። አንዳንዱ ነገር እንደው ለጆሮ የሚከብድ ነገር ቢሆንም ሌሎችን ማሳመት ስላለባቸው የማይፈለግ ቁስል ይነካካሉ። ራይት ኦኬ። ለፌሚኒዝም የምታዜሙ ሴቶች በጣም ብዙ ጥያቄ አለብኝ፣ በጣም ብዙ ጥያቄ አለብኝ።
ከዚህ በፊት ተናግሬያለሁ። ሰው ፊት ወጥተሽ እንድትናገሪ ያደረገሽ፣ ሰው ፊት እንድትከራከሪ ያደረገሽ፣ ሶሻል ሚዲያ እንድትጠቀሚ ያደረገሽ፣ እንድትማሪ ያደረገሽ ፌሚኒዝም ነው ብላችሁ በጣም የምትሞግቱን ሴቶች አላችሁ። በጣም በሚያሳዝን ሁኔታ አንብቡ እሺ። ስለ ፌሚኒዝም አታውቁም ብላችሁናል። ከልክ በላይ ስለ ፌሚኒዝም ከእናንተ በላይ ስለ ፌሚኒዝም እናውቃለን። በነገራችን ላይ ስለ ሴቶች መብት፣ የመማር መብት፣ የመውጣት መብት፣ የመስራት መብት የተሟገቱ ሴቶች በነገራችን ላይ የተማሩቱ ነበሩ። ኦኬ እነሱ ከተማሩ ማለት ከዛ በፊት የመማር መብት ነበር ማለት ነው። እነሱ የመማር መብት ከሌላቸው ወይም ደግሞ አግሬሲቭሊ ያንን መብት ካገኙት ከዛ በፊትም የመማር መብት ነበር ማለት ነው። ፌሚኒዝም እኮ ነው እንድንማር ያደረገን። ፌሚኒዝም እኮ ነው መብታችንን የጠበቀው። ፌሚኒዝም መብታችንን ጠብቆ አያውቅም። ፌሚኒዝም እንድንማር አድርጎ አያውቅም። ፌሚኒዝም የትኛውንም መብት ሰጥቶን አያውቅም። ግን ፌሚኒዝም አንድ ቆንጆ ያደረገው ነገር ምንድን ነው? አመፀኛ ሴቶችን ወይም እልህኛ ሴቶችን፣ በጣም ትዕቢተኛ ሴቶችን አፍርቷል። እድሜ ለነ ቤቲ ፈድናል። ኦኬ ጊዜ ካላችሁ ፌሚኒን ሚስቲክ እንድታነቡ ትፈልጋለሁ። የቤቲ ዓላማ ቢካዝ እሷ በትዳሯ ደስተኛ ስላልነበረች እና ፉልፊልድ ስላልነበረች ብዙ ሴቶች የቤትን ሚና የቤትን ሙያ እንዲጠሉ ብሎም ወርኮሊክ ብቻ ወጥተው እንዲሰሩ ብቻ ስትሟገት ነበረ። ፎር ሪዝን ይሄኛው ሀሳቧን ብዙ ስላላስኬዳት ከ20 ዓመት በኋላ ፈታ ብቻዋን መኖሩን ቀጥላለች። ከዛም በኋላ ስለ ፌሚኒዝም የጻፉትን ሴቶች ብታዩቸው እንደው ሚስ ያደረጉት የሆነ የጎደላቸው የሆነ ነገር እንዳለ ፊል ልታረጉ ትችላላችሁ። ግልጽ ነው። እነ ጀርሜን ግሬርን ካነሳችሁ አግብታ አታውቅም። ዲያዘር ወይ ደግሞ ከሴቶች ጋር ነው ግንኙነት ያላት፣ ግን ትዳርን አጥብቃ ፓትሪያርኪን አጥብቃ ነው የምትሟገተው። እነ ሮቢን ሞርጋንን ካነሳችሁ እነሱም ጽፈዋል፣ ብዙ ጽፈዋል። እነሱም ትራዲሽናል ሜሬጅ ማለት ኒውክሌር ፋሚሊ ማለት ሴቶችን ኦፕረስ የሚያደርግ ነው፣ ሴቶችን የሚጨቁን ነው። ሴት ልጅ መውለዷ በራሱ የፓትሪያርኪ ኦፕሬሽን ማሳያ ነው፣ ወይም የአባወራዊ ስርዓት የጭቆና ማሳያ ነው። ሴቶች መውለዳቸው፣ ልጆችን ማሳደጋቸው፣ ቤት ገብተው የቤትን ሚና መወጣታቸው የጭቆና ማሳያ ነው ያሉ ሴቶች ናቸው ሰከንድ ዌቭ ላይ ተነስተው የሴቶችን መብት ለማስጠበቅ ሲከራከሩ የነበረው። ስለዚህ እነ ሮቢን ሞርጋን፣ እነ ጀርመን ግሬር፣ ቤቲ ፍሬድናን የተለያዩ ሴቶችን ብታነሱ ትዳር ጭቆና ነው፣ ትዳር ጭቆና ነው፣ ትዳር ውስጥ ያለ ሚና ጭቆና ነው፣ ለሴት ልጅ አይመችም። ስለዚህ ሴት ልጅ ማግባት የለባትም፣ ኤቨር ለዝቤን መሆን አለባት፣ ወይም ደግሞ ከነጭራሹ ማግባት የለባትም። አይደለም መውለድ ማግባትም የለባትም። ምክንያቱም መውለድ ምንም ፉልፊልመንት አይሰጣትም። እንዲያውም ልትደርስበት ካለችው ግብ ልትደርስበት ካለችው ትልቅ ነገር ይመልሳታል። ትልቅ ነገር ተቀጥሮ መስራት ነው። ኢን ዴር አይስ ጥቂት ዲስአፖይንትድ የሆኑ ሴቶች፣ ጥቂት ደስተኛ ያልሆኑ ሴቶች፣ ጥቂት ሚናቸውን መለየት ያቃታቸው ሴቶች ብዙ ሴቶች እንዲያምፁ እድልን ሰጥተዋቸዋል። ከዚህ በፊት ክርክር የሚመስል ነገር አድርጌ እንደነበረ ታስታውሳላችሁ ብዬ አስባለሁ። አንዳንድ የሙግት ፖይንቶቻችን እንኳን ውሃ የማያነሱ ስለሆኑ ብዙ ፈርዘር ፑሽ ለማድረግ አይመቹም ነበረ። አይመቹም። ምክንያቱም ጎግል ላይ ያለ ጥናትን የሆነ ነገር ላይ ያለ ጥናትን አምጥቶ መወያየቱ ስለማይመች ወይም ክሪቲካል ስለማይሆን ኢትስ ፖይንትለስ ብዬ ያለፍኳቸው ብዙ ፖይንቶች ነበሩኝ ባክ ዘን። እና አንዳንድ ሴቶች ቤት ገብታችሁ ቤቲ ፍሬድናን የምትለዋለች the problem that has no name ትላለች። የሆነ አንፉልፊልድ እንደሆናችሁ ይሰማቸዋል። ድሮ የነበሩ ሴቶች እንደኛ አይሰማቸውም። አንፉልፊልድ እንዳልሆኑ አይሰማቸውም። ወይም የሚሰሩት ስራ
ሚናቸው የተከበረ ነገር እግዚአብሔር የሰጣቸው ነገር እንደሆነ ስለሚያምኑ አንፉልፊልድ እንደሆኑ አይሰማቸው። እኔና የዘመኔ ሴቶች ግን ቤት ቁጭ ብለን ልጆቻችንን ማሳደጋችን፣ በትዳር ውስጥ ሚናችንን መወጣታችን አንሃፒ እንድንሆን ደስታ እንድናጣ የሆነማ የጎደለኝ ነገር አለ፣ የሆነማ ሚስ ያረኩት ነገር አለ፣ የሆነች ነገር አለች ብለን እንድንሆን ያደረገን የሰማነው ለ80 እና ለ70 ዓመት የተጠቀጠቀብን ኢንፎርሜሽን አለ። ዩ ቲንክ ዲሳትስፋይ መሆን ዝም ብሎ የመጣ ይመስላችኋል? ዩ ቲንክ አያቶቻችን ልጆችን ዝም ብለው ሲያሳድጉ ቤታቸውን ሚናቸውን ሲወጡ they were okay። ለምን እንደኛ አይነት ኢንፎርሜሽን አልገባባቸውም? እንደኛ አይነት የሚበርዝ ኢንፎርሜሽን አልገባባቸውም። ስለዚህ አንዳንዶቻችሁ ቤት ገብታችሁ ሚስት ስትሆኑ የማታውቁት ስም የሌለው ዲስአፖይንትመንት ሊሰማችሁ ይችላል። ያለ መብቃት ስሜት፣ የማነስ ስሜት፣ አንሃፒ የመሆን ስሜት ሊሰማችሁ ይችላል። the problem that has no name ብለዋለች። ባለፈው ብያችኋለሁ። ከሰማነው ነገር የተነሳ ቤት መግባት ማነስ እንደሆነ እንዲሰማን ሆነናል። ሀሎ it's been like more than 80 years 80 እና 70 ዓመት ሆኖታል እኮ ፌሚኒዝም። ስለዚህ አንዲት 30 ምናምን ዓመት የሆናት ሴትዮ ምንም ብትላችሁ አትቀበሏትም። ምክንያቱም የሆነ ፉልፊል ያለመሆን ስሜት ይሰማችኋል ቤት ውስጥ ስትገቡ። በይበልጥ ደግሞ ብዙ አይዲዮሎጂ ከሰማችሁ ማለት ነው። ብዙ አይዲዮሎጂ ከሰማችሁ አብዛኛውን እንዲህ የጠራኋቸው ሴቶች ወይም ገብታችሁ ቼክ ማድረግ ትችላላችሁ። ሰከንድ ዌቭ ላይ ሲጠይቁ የነበረው ጥያቄ ምንድን ነው? ይሄ ሃይራርኪካል ሜሬጅ ወይም ደግሞ ወንድ ራስ የሆነበት ሚስት ሰሚት የምታረግበትና ሚስት ረዳት የሆነችበት ሜሬጅ አይሰራም፣ አይሰራም። እሱ ትዳር አይሰራም። ስለዚህ ሃይራርኪ መፍረስ አለበት። ሃይራርኪ ካልፈረሰ ትዳር ራሱ መፍረስ አለበት። ፓርትነርሺፕ ወይም እኩል የሆኑበት ትዳር ነው የሚያስፈልገው። አሁን ላይ ብዙዎቻችሁ የምትሟገቱት ይሄን አይደል? እነሱ በ1920ዎቹ 30ዎቹ 40ዎቹ ምናምን ሲሟገቱት የነበረው ማለት ነው። ዩ ቲንክ ዝም ብዬ ይመስላችኋል ትዳር አይዘምንም የምላችሁ? አይደለም። ትዳርን ለማዘመን የሄዱበት መንገድ ዲሳቲስፋክሽን አምጥቷል፣ ወይም የሆነ ሚስ የምናደርገው ነገር እንዳለ እንዲሰማን አድርጓል። እነሱ በፈለጉት መልኩ ሶሻል ሚዲያውን፣ ሜንስትሪም ሚዲያውን፣ ትልልቅ ኢንስቲትዩሽኖችን በጣም አድርገው ስለበረዙብን እነዛም ተቋማት ደግሞ የሚነግሩን ብዙ ነገር አለ። ስለዚህ ኢጋሊተሪያን የሆነ ወይም ባልሽ ገብቶ ኩሽና ወጥ ሰርቶ ዳይፐር ቀይሮ የሆነ ነገር ብሎ አንቺም ገንዘብ አምጥተሽ አይነት ዲዛየር አለን ብዙዎቻችን። እኩል የሆነ ነገር እንፈልጋለን። ወደ ቤት ውስጥ ስናመጣው እሱ ነገር አይመጣም፣ አይሄድም። አሁን ስፔሻሊ ከኢትዮጵያዊ ስነ ምግባር አንጻር፣ የኢትዮጵያዊ ባህል አንጻር አይመጣውም። ብዙ ወንዶችም ደግሞ እንደዚህ አይነት ነገር ላይ አክቲቭ ሊሆኑ አይችሉም፣ መገደድም የለባቸው። ልክ ይሄን ነገር አይምሮሽ ላይ ያለውን የተማርሽውን ሶሻል ሚዲያ ኢምፕረስ እንዲያደርግሽ ያደረገውን ትዳር ቤትሽ ስታጭው ዲሳትስፋይ ትሆኛለሽ። አይወደኝም ማለት ነው፣ አይፈልገኝም ማለት ነው፣ እኔማ እየተጨቆምኩ ነው የሚለው ስሜት እንዲሰማሽ ትሆኛለሽ። the problem that has no name። ስለዚህ ትዳር እኮ ማለት መብላት መጠጣት ብቻ እኮ አይደለም ብለው መጥተው ይነግሩሻል። it's a concentration camp። ትዳር እኮ ማለት ኮንሰንትሬሽን ካምፕ ነው። በቃ ትበያለሽ፣ ትጠጫለሽ፣ ትገቢያለሽ፣ ሌላ ፐርፐዝ እንዲኖርሽ አያረግም ብለው መልሰው መላልሰው ይነግሩሻል። ዳትስ ራይት። ለካ ኮንሰንትሬትድ ሆኛለሁ፣ ለካ አቅሜን ይዞታል፣ ለካ የሆነ ነገር እንዳልሰራ ሆኛለሁ፣ ለካ የሆነ ነገር እንዳልሆነ ሆኛለሁ ብለሽ ዲሳቲስፋክሽንሽን መናገር ትጀምሪያለሽ። እነዚህ ሴቶች በመጀመሪያ ሲመጡ they were unhappy፣ ደስተኛ አልነበሩም። and they were against traditional marriage። ወደዳችሁም ጠላችሁም የተፈጥሯዊውን ወይም ይሄ የትኛውም ሃይማኖት ቤት ላይ ያለውን ሃይራርኪካል ሜሬጅ አይፈልጉትም፣ አይወዱትም። እሱንም አቦሊሽ ለማድረግ ነው እየሮጡ ያሉት። በነገራችን ላይ አይደለም ሰከንድ ዌቭ ፈርስት ዌቭ ላይ ያሉ ሴቶች ራሱ የተሟገቱለት ይሄ ነው የሚባል ነገር የለም። ዩ ሚን ቱ ቴል ሚ ሴቶች እንዲማሩ አድርገዋል? አላደረጉም። እነሱ የተሟገቱት ሴቶች እንዲማሩ ካደረጉ እነሱ ቀድሞ ተምረዋል ማለት ነው። which is ያኔም አይከለከልም ነበር ትምህርት። በነገራችን ላይ ከ500 ክፍለ ዘመን ጀምሮ ሴቶች ይማሩ ነበር።
ሄሎ ይማሩ ነበር። አይደለም አውሮፓና አሜሪካ ሴቶች ትምህርት ሊከለከሉ ይቅርና ኢትዮጵያ ውስጥ እንኳን በአፄ ምኒልክ ጊዜ ሴቶች ይማሩ ነበር። ሪፈረንስ ፖይንት መፈለግ እንችላለን። በህግ ሴቶች እንዳይማሩ የተከለከለበት ሲናሪዮ የለም። ግን ማህበረሰቡ የሚያከብረው ቦታ የሚሰጠው ለጋብቻና ለቤተሰብ ከመሆኑ የተነሳ ሴቶች መማርን ሲፈልጉ ትዳር ማስቀድሙ ይባሉ ነበር። ማህበረሰቡ ነው የሚላቸው፣ ህግ ግን አልከለከላቸውም። ዩኒቨርሳል ሰፈሬጅ ሴቶች እንዲመርጡ መደረግ አለበት። ሴቶች ድሮ የሚመርጡ ነበረ፣ ከፌሚኒዝም በፊት ይመርጡ ነበር። ነገር ግን አባወራ ያለበት ቤት ውስጥ ባል ይመርጣል፣ ባል ራስ ስለሆነ። አባወራ የሌላት ሴት ግን ትመርጥ ነበረ። ኢኮኖሚክሊ በጣም ስቴብል የሆነችም ሴት ግን ትመርጥ ነበር። የቱ ጋ ነው ፌሚኒዝም በትክክል የሆነ ነገር ያመጣው? አም ኦልዌይዝ ኮንፊውዝድ። በትክክል ፌሚኒዝም እንዲህ አድርጓል ብላችሁ ስትመጡ ጊቭ አስ ኤቪደንስ። እነዚህ የተማሩት ሴቶች ለምሳሌ ሜሪ 1790 ምናምን የነበረች ሴት ናት። በ1790 ምናምን የተማረች ሴት ከሆነች በዛም ጊዜም ሴቶች ይማሩ ነበር ማለት ነው። ሴቶች መማር አልተከለከሉም። ግን ማህበረሰቡ ቫሊዩ የሚያደርገው ትምህርትን ሳይሆን ቤተሰብና ሆም ሜኪንግን ስለሆነ ወደዛ ፑሽ ያደርጋቸው። ስለዚህ ሌጋሊ የተከለከሉት ነገር የለም። ስለዚህ ፌሚኒዝም ያመጣው ምንም ነገር የለም ማለት ነው። ሰከንድ ዌይቭም ሶሻል ኦርደርን አንፈልግም ወይም ደግሞ ኖርምን አንፈልግም። ይሄ ሃይራርኪካል ያለውን መጽሐፍ ቅዱሳዊ የሆነውን ወይም የተለያየ ሃይማኖት ቤት ላይ ያለውን የሜሬጅ ስትራክቸር አንፈልግም ያሉት ሴቶች አመፅ ላይ ተሳተፉ። ብለው ሴቶች ወጡ። ታልሚ መቼም ለሙግቱ አቅም ስለሌላችሁ ስድብ ላይ ጊዜያችሁን ስለምታባክኑ ኤቪደንስ መስጠት አትችሉም። ብትሰጡ ግን ደስ ይለኛል። እዚህ ፌሚኒዝም ምንም ጥቅም የለውም፣ ያንም አልጠቀምም፣ አሁንም አይጠቅምም ነው የምላችሁ። በጣም ዲስአፖይንት የሚያደርገኝ ነገር ፌሚኒስት ነኝ የሚሉ ሴቶች ለሴት መብት የተሟገቱትን ሴቶች ሁሉ ሶሻል ኢንጀስቲስን ሲያዩ የተቃረኑትን ሴቶች ሁሉ መርጠው ፌሚኒዝም ቦክስ ውስጥ የሚከቷቸው ነገር በጣም ነው ዲስአፖይንት የሚያደርገኝ። ያኔም በንጉሱ ጊዜ ፌሚኒስቶች ነበሩ፣ የፌሚኒዝም እንቅስቃሴ ነበር አልነበረም። ለሴት መብት የሚሟገቱ ሴቶች ነበሩ፣ ፌሚኒስቶች ግን አልነበሩ። ምክንያቱም ፌሚኒስቶች ማለት ግራ የገባቸው ትራዲሽናል ሮልን የካዱ ወይም ደግሞ እንደ ወንድ መሆን የፈለጉ ሴቶች አብዮት ስለነበረ እዛ አብዮት ላይ ያልተሳተፉ ብዙ ግን ለሴት ልጅ መብት የተሟገቱ በጣም ብዙ ሴቶች አሉ እኛ ጋር። በነገራችን ላይ በጣም ለኢትዮጵያ ዋጋ የከፈሉ ፓትሪዮት ፊገር የሆኑትን ሴቶች እያነሱ ፌሚኒስት ነበረች፣ እሷም ፌሚኒስት ነበረች፣ እሷም ፌሚኒስት ነበረች ሲሉ እነሱ ሰዎች አሁን ላይ ቢኖሩ በህይወት አምሹር ዲስአፖይንትድ እንደሚሆኑ። ምክንያቱም አላማቸው ፌሚኒዝም አልነበረም። አላማቸው የሴትን መብት ማስከበር ነው። የሴትን መብት የሚጠይቅ ሁሉ ፌሚኒስት ሊሆን አይችልም። ዲስአፖይንትድ ካደረገኝ ሰዎች መካከል እስቲ 2-3ቱን ልጥቀስላችሁና አይ ዶንት ኖ ፌሚኒስት ነኝ የምትሉ ሰዎች የልባችሁ ሀሳብ ምን እንደሆነ አላውቅም። መርጦ የሆነ ለሀገር ባለውለታ የምንላቸውን ሰዎች አሳንሳችሁ እናንተ ቦክስ ውስጥ የምትከቱበት መንገድ እንዴት እንደሆነ እየገባኝ አይደለም። ዲስአፖይንትድ ከሆንኩባቸው የሰዎች ስም አንዱ ክብር ዶክተር ስንዱ ገብሩ ነበር። ክብርት ዶክተር ስንዱ ገብሩ በህይወት በነበሩበት ጊዜ ለሴት ብቻ አይደለም ለሀገሪቷ በጣም ብዙ ስራ ይሰሩ ናቸው እና አሁን ላይ የኛም እኮ ነበሩ፣ የኛ ናቸው እኮ ፌሚኒስት ነበሩ እኮ ብሎ ሀገር የሚያከብራቸውን ሴት ወርዶ ራስ ቦክስ ውስጥ ማድረግ በራሱ አንድ ያለማወቅ ማሳያ ነው። ብዙ የተጻፈ ባዮግራፊያቸውን ባላገኝም አንዳንድ ቪዲዮዎችን አይቻለሁ። ብዙ ታሪክም ከዚህ በፊትም በኢንፎርሜሽን ደረጃ የምንሰማቸው ታሪኮች አሉ እና እንደውም ወይዘሮ ማዛ ጋር የነበራቸው ቆይታ ላይ በጣም
ሲገርመኝ የነበረው ነገር አንድም ሰዓት ሴት 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 ብቻ ብለው አሁን ላይ እንዳሉት ፌሚኒስቶች ሴትን ብቻ ነጥለው አያወሩም፣ አይናገሩም። እና ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። የመጀመሪያዋ የፓርላማ ተመራጭ አፖይንት ተደርገው አይደለም ተመርጠው ብቃት ስለነበራቸው ጎበዝ ስለሆኑ ታታሪ ስለነበሩ የተመረጡ የመጀመሪያው የፓርላማ አባል የክብር ዶክተር ስንዱ ገብሩ ነበሩ። እሳቸው ለሴቶች ብቻ ሳይሆን ለሀገር በጣም ትልቅ ውለታ የዋሉ ትልቅ ፓትሪዮት ነበሩ። እሳቸውን አሳንሶ ፌሚኒዝም ቦክስ ውስጥ ማድረግ ለእኔ እንደ ስድብ ነው የምቆጥረው። ለሴት መብት ተሟግተዋል። አዎ በደንብ ተሟግተዋል። ሴቶች እንዲማሩ አድርገዋል። ትምህርት ቤት እንዲከፈት ኢንስስት ማድረግ ብቻ ሳይሆን አስተምረዋል፣ ዳይሬክተር አድርገዋል። ለብዙዎች ኢኒሼቲቭ ወስደው እንዲማሩ፣ እንዲሰለጥኑ፣ የተሻሉ እንዲሆኑ አድርገዋል። እኚህ ሴት ግን ፌሚኒስት አልነበሩ። ምክንያቱም ስለ ኢትዮጵያዊነት አብዝተው ነው አድቮኬት የሚያደርጉት። አንዳንዶቻችሁ ጀንደር ሮልን በጣም ከመናቃችሁና በጣም ከማጥላላታችሁ የተነሳ ከእሳቸውን አይደለም እናንተ ቦክስ ውስጥ ለማድረግ እሳቸው ቦክስ ውስጥ መግባት አትችሉም። ኢትዮጵያ በጣሊያን ወረራ ጊዜ የወንዱን ብቻ ሳይሆን የሴቱንም እጅ በፈለገች ጊዜ ዶክተር ስንዱ ነበሩ። ሕክምና እንኳን ሙያዬ ባይሆን ብለው ለሀገር የቆሙ ሴት ነበሩ። በዛ ጊዜ አይ እኔ እንኳን ምን ይሻለኛል፣ ምን ባረግ ይሻላል፣ እንትን አልችልም ቢሉ ባይሆን ቡና እንኳን እናፍላ፣ ባይወይ ባይሆን ቡና እንኳን እናፍላ ብለው ኢኒሼቲቭ ወስደዋል። አሁን ላይ ያላችሁ ፌሚኒስቶች ግን ቡና ማፍላት ከሴትነት ጋር ከማነስ ጋር ዶሜስቲክ ለበረር ከመሆን ጋር ስለምታዩት ስለምታረጉት ከእናንተ ጋር ብዙ ማቻ አያደርግም። ክብርት ዶክተር ስንዱ ገብሩ የቀይ መስቀልን ረን በማድረግ የተለያዩ የሴቶች ጉዳይ ላይ በመንቀሳቀስ አንዳንድ ለሴቶች ክብር የሌላቸውን ወንዶች በማሳፈር በጣም ብዙ ስራ የሰሩ ናቸው። እኔ ብዙ መናገር አልችልም። ከፈለጋችሁ ቪዲዮ ገብታችሁ ማየት ትችላላችሁ። እና ዶክተር ስንዱ አገሪቷ በጠየቀቻቸው ማንኛውም ነገር ላይ ተሳትፈዋል። አገሪቷ በጣሊያን ወረራ ጊዜ አለው ሴትም ብሆን አለው ያሉ ጀግና ናቸው። እናንተ አገሪቷ አይደለም በጦርነት ብትጠይቃችሁ እረ ግብረ ሰዶማዊነት እንዲሆነዋል እና የምትባሉ እናንተ እኛ ስለ ሴት ስንጠይቃችሁ የት ነበራችሁ ብላችሁ ነው መልስ የምትሰጡት። ምክንያቱም እናንተ ሴትን ብቻ ከሁሉ ከማህበረሰቡ ከሁሉ ነገር ለይታችሁ ሴት መብት አይደለም የእናንተ ጥያቄ፣ ሱፒሪየሪቲ ነው። አገሪቷ በምንም አይነት ሁኔታ ብትጠራችሁ ለአገሪቷ መልስ እንደማትሰጡ በብዙ አጋጣሚ አይተናቸዋል። ብዙ ሰው አድቮኬት የሚያደርግለትን ነገር እናንተ ግድም እንደማይሰጣችሁ በተደጋጋሚ አይተናል። ስለዚህ ምን የሚያክሉ የሀገር አርበኛን አንስቶ እናንተ ቦክስ ውስጥ መጨመር እንደ ንቀት እቆጥረዋለሁ በሚያሳዝን ሁኔታ። ዶክተር ስንዱ በጣም ብዙ ያደረጉት ነገር ያልተነገረ እስከ ዛሬ አለ። ባዮግራፊያቸው ኦቨር 15 ይርስ ነው የፈጀው። ምክንያቱም ብዙ ታሪክ አላቸው፣ ብዙ ስራ አላቸው። ስለ ኢትዮጵያዊነት የሚያስቡት ነገር አለ። ቬሪ ፕራውድ፣ በጣም ኮርተው የሚያወሩ በጣም ለሀገር ግድ የሚላቸው የሚቆረቆሩ ናቸው። አዘሴም ታይምም ደግሞ በዛው ኢንቴንሲቲ ሴቶች እንዲማሩ ሴቶች የሚያስፈልገውን ነገር እንዲያገኙ ኢኩዊቲን በጣም ሲሰብኩ የነበሩ የሀገር ባለውለታ ነበሩ። እሳቸውም ፌሚኒስት ማለት በጣም ማሳነስ ይመስለኛል። ወይዘሮ ሸዋረገድ ገድሉን አሳንሶ ፌሚኒስት ማድረግም ሌላ ስድብ። ወይዘሮ ሸዋረገድ ሴም ዌይ ሴቶች እንዲማሩ ሴቶች አክቲቭሊ ኢንቮልቭ እንዲያደርጉ ግን የቤተሰብን ቫሊዩ ሳይንቁ የቤተሰብን ቫሊዩ እያከበሩ ሴም ወይ አገር በምትጠራቸው በየትኛውም ሁኔታ ላይ አገር ላይ እየተሳተፉ አለው እያሉ የቆሙትን ሴቶች
ሴቶች እንዲማሩ አድርገዋል። ስለዚህ ፌሚኒስቶች ናቸው ማለት ክብር ይነካል፣ ክብር ይነካል። ብዙ ታሪካቸውን እንግዲህ ባዮግራፊያቸው ሲያልቅና በመጽሐፍ ሲወጣ እናገኘዋለን ብዬ አስባለሁ። ግን እንደዚህ የሚያክሉ የሀገርን ባለውለታ አንስቶ ፌሚኒዝም ቦክስ ውስጥ ማስቀመጥ ትንሽ ከባድ ነው። በጣም የሚገርመኝ ግን ለሴቶች እንሟገታለን የሚሉ ሴቶች ውስጥ ያልሰማዋት አንድ ጀግና ሴት አለች፣ ዶክተር ቦጋለች። የተወሰኑትን ቪዲዮዎቻቸውን ማግኘት ትችላላችሁ። ዶክተር ቦጋለች በጣም የትምህርት ፍላጎት የነበራቸው ሴት ነበሩ። በእነሱ በተወለዱበትና ባደጉበት የከምባታ አካባቢ ሴቶች ከአራተኛ ክፍል መለስ አይማሩም። አይደለም ሴቶቹ ወንዶቹም ያን ያህል የሚገፉም አልነበሩ። እንደዛ ባለበት በጣም የትምህርት ፍላጎት ስለነበራቸው እንደምንም ብለው ተምረው፣ ነገር ግን ባህሉን ማሸነፍ ስላቃታቸው ያለ እድሜያቸው ኤፍጂኤም ደርሶባቸው እሳቸው ብቻ ሳይሆኑ 2 እህቶቻቸውን በዚህ ሁኔታ ያጡ ሴት ናቸው። እሳቸው የትምህርት እድልን ካገኙ በኋላ እስራኤል ሀገር እና አሜሪካን ሀገር ከተማሩ በኋላ በየሶሻል ሚዲያው ወይም ጋዜጣ ላይ በመጻፍ እኔ እኮ ምናምን ሳይሉ ወርደው የተወለዱበት ከተማ ሄደው ገጠር ገብተው እሳቸውን ዋጋ ያስከፈላቸውን የሴት ልጅ ግርዛት ለማስቆም ፋይት ያደረጉ ሴት ነበሩ። 100% የነበረው ግርዛት በአንዲት ሴት አማካኝነት 97% እንዲወርድ አድርገዋል ዶክተር ቦጋለች። አንዳችሁም ግን ስትናገሩላቸው ሰምቼ አላውቅም። ከአሜሪካን ሀገር ሲመለሱ $5000 ይዘው መጡ። $5000 እንዴት ነው እዚህ ከተማ ላይ ላሉ እናቶች፣ እዚህ ከተማ ላይ ላሉ ወጣት ሴቶች እንዴት ነው ኢንቨስት ማድረግ የሚጠበቅብኝ ብለው ወገባቸውን ይዘው ኑሮዬ፣ ህይወቴ፣ ትዳሬ እንትን ሳይሉ ለማህበረሰቡ በጣም ዋጋ የከፈሉ ሴት ናቸው። ግን አንዲት ሴት ለብቻቸው ይህንን ያህል ዋጋ ከፍለው በእናንተ ስም በእናንተ አንደበት ሲዘመርላቸው ሰምቼ አላውቅም። ማህበረሰቡ ግን እንዲህ ብሏቸዋል። The principle of this ceremony is to celebrate the uncut girls, their coming out of age, to celebrate the mothers who has the courage not to cut their children, the community who stood against the wave of tradition, and current each year. አንድ ሰው ኢኒሼቲቭ ወስዶ ሀገር አስተምሯል። ያው የዶክተር ስንዱን ንግግር መቼም እስከዛሬ እንሰማዋለን አይደለ? አሁን ላይ እኔ ብቻ ልሆን እችላለሁ ሪፕሬዘንታቲቭ። ከዚህ ከሆነ ዘመን በኋላ ግን ብዙ ሴቶች መጥተው የሴቶችን ጉዳይ ላይ ፋይት ያደርጋሉ ብለው ነው። ብዙ ሴቶች መጥተው ከወንዶች ጋር ፋይት ያደርጋሉ አልነበርም። ወንዶች እንዲጠሉ ያደርጋሉ አልነበርም። አንዳንድ ጤናማ ያልሆነ ነገር ግን ፋይት አድርገዋል። ሸዋረገድን ሴም ቲንግ። እዚህ ጋር መተን ዶክተር ቦጋለችንም በህይወት እስካሉበት ድረስ የተወለዱበት አካባቢ ያሉትን ሴቶች ህይወት አሻሽለዋል፣ የተሻለ አድርገዋል። ለብዙ ሴቶች ተስፋ ሰጥተዋል፣ እንዲማሩ የተሻለ ነገር አስፓየር እንዲያደርጉ፣ ያለ እድሜያቸው እንዳይዳሩ። 3ቱም ሴቶች የጠሯቸው 3ቱም ሴቶች ዋጋ ከፍለዋል ሀገሪቷ። እነዚህን ሴቶች የሀገር ባለውለታ የሆኑ ሴቶች ማሳነስ እና ፌሚኒስት ማድረግ ራሱ ክብራቸውን ይነካል፣ በእውነት ክብራቸውን ይነካል። ወደ ዶክተር ቦጋለች ትመለስና ዩኤን ምናምን የምትሉት ይሄ ትልልቅ ዓለም አቀፍ ድርጅት ከመግባቱ በፊት ብቻቸውን $5000 ይዘው ነው የገቡት ከተማው ላይ። እሳቸው መስራት ከጀመሩ በኋላ እንደተለመደው ዓለም አቀፍ ድርጅቶች መጥተው እርዳታቸውን መስጠት ጀመሩ። ግን ወርደው የዚህ ማህበረሰብ ችግር ምንድን ነው? ድልድይ ነው እኮ ድልድይ ነው ይሰራላቸው። የዚህ ማህበረሰብ ችግር ምንድን ነው? እውቀት ነው፣ እውቀት ማጣት ነው። ትራዲሽናል የሆኑ ጎጂ ልማዳዊ ድርጊቶች ናቸው። ጎጂ ልማዳዊ ድርጊትን የምናስቆመው እናንተ እንዲህ ናችሁ፣ እናንተ አልተማራችሁም፣ እናንተ ኋላ ቀር ናችሁ ብለን አይደለም።
አስተምራናቸው ነው፣ ግንዛቤ ሰጥተን ነው። They find out that they didn't have to do it. The lost life is for nothing. Why can't we stop? Why not? Because it's not in the Bible, it's not in the Quran, it's not in the law. Why are we continuing it? So they reach some kind of understanding and consensus, and they create their own law to stop. We didn't dictate, we didn't say stop. They will make their own decision. Voila. ሰዎችን ዲክቴት አናደርግም፣ እንዲያርጉ እንዲያታርጉ አንልም፣ እናስተምራቸዋለን። ሲማሩ ልክ እንዳልሆነ ሲገባቸው ያቆማሉ። the same way ዶክተር ቦጋለሽ ያደረጉት ነገር ይሄ ነው። አስተማሩ። መጽሐፍ ቅዱስ ላይ የለም፣ ቁርአንም ላይ የለም፣ እንደው በተፈጥሮም የለም፣ ከየት ነው ያመጣ ነው ብለው አስቆሙ ብለው ጠየቁ። ከዛ ማህበረሰቡ እየተማረ እየነቃ ሲመጣ ይሄንን ነገር ማቆም ጀመረ። አርጉ አታርጉ፣ እንዲህ ናችሁ ወንዶች፣ እንዲህ ናቸው ሴቶች፣ እንዲህ ናቸው ሳይሉ ሚናን ሳይንቁ ዝቅ ብለው ማህበረሰቡን መስለው ማህበረሰቡ የሚያስፈልገውን ችግር እየቀረፉ ለማህበረሰቡ ትልቅ ለውጥ አምጥተዋል። እዛ አካባቢ ብትሄዱ በጣም ይወራላቸዋል ከነዋሪዎች ሰምቼ። እንግዲህ በጣም ለሴቶች መብት ፋይት የምናደርግ ከሆነና የሴቶች መብት በጣም ግድ የሚለን ከሆነ በትክክል የሴቶች ጥያቄ የሴቶች ፍላጎት ምንድን ነው የሚለውን ነገር በጣም አንደርስታንድ ማድረግ አለብን። ከተሜው ሴት አዌርነስ አለው። ሶሻል ሚዲያ ላይ ያሉ ሴቶች እንደው ሊታለሉ ይችላሉ እንጂ የአዌርነስ ጉድለት የለባቸውም። ከከተማ ስትወጡ ግን በጣም ብዙ ጎጂ ልማዳዊ ድርጊቶች አሉ። ጎጂ ልማዳዊ ድርጊቶችን ፕሪች አድርገን አይደለም፣ ጮኸን አይደለም፣ በፌሚኒዝም ማስታከን አይዲዮሎጂ ጨምረንባቸው ትዳርና ሚናን እንዲጠሉ አድርገን አይደለም። ምንድነው ማድረግ ያለባቸው? ምንድነው ናቹራል ኦርደር የሚለውን ነገር ማስገንዘብ እንችላለን ስንማር ስናቅ ማለት። አለበለዚያ ግን እነ ቤቲ ፈድናን ያመጡብንን ይሄ ተፈጥሮ ጠል የሆነ አባወራ ጠል የሆነ የትዳር ሃይራርኪን እያመጣን እዚሁ ንጮ ከሆነ ሶሻል ሚዲያ ላይ ኪሳራ ነው። ኤንድ እከሌ እኮ ፌሚኒስት ነበረች ከመባል እከሊት እኮ ለዚህ ማህበረሰብ የሆነ ነገር አድርጋለች መባል ነው የሚያዋጣው። ስለዚህ ዋድዩዱ ምን አድርጋቸዋል? አዌርነስ የሞላባትን ሴት አዌር አድርጊያለሁ ማለት አቺቭመንት አይደለም። እንዲያውም ቋፍ ላይ የነበረችን ሴት ትዳርን ጠላ ፕሪች ማድረግ አዌርነስ አይደለም። ይሄንም ከጥቃት መጠበቅ አይደለም። ዋድዩዱ ምንድን ነው እያደረጋችሁ ያላችሁት? ምንድን ነው ያደረጋችሁት? ማለት ሌቭሉ ብቻ ነው የሚመቻችሁ ከስራው ውጪ? ብዙዎቻችሁ የማታውቋት ሮዝ ብቻዋን ሆና 10 ዓመት ፋይት ያደረገችለት የሴቶች የወሊድ ፍቃድ የሚባል ነገር አለ። አንዳችሁም እሱ ዘመቻ ላይ ፓርት አይደላችሁ። አንዳችሁም ግድ አይሰጣችሁም። አንዳችሁም ሀሳባችሁ ውስጥ የለም። ለምን? እናንተ ኢንዶክትሪኔሽን ላይ ቢዚ ናችሁ። ሴቶች ወልደው ወደ ስራ መመለስ ቢያቅታቸው አንድ ሮዝ የምታደርገውን ነገር ሁላችሁም አንዱንም አላረጋችሁም። የሚታይ ነገር የለም። ስፔሲፊክሊ የሚታይ ነገር የለም። እንዲህ አድርገዋል የምንለው ነገር የለም። ማድጁዱ ስንቶቻችሁ ኢንፐርሰን ጠይቂያቸዋለሁ። ሮዝን ሰፖርት አድርጓት ብያለሁ። ቅርብ ስለማውቃት ማንም ሰፖርት ስለማያደርጋት ብቻዋን ይህን ኢኒሼቲቭ ወስዳ ስለምትንቀሳቀስ ማለት ነው የጠየቅኳችሁ ጆሮ ዳባ ብላችሁኛል። ምክንያቱም ልባችሁ የሴትን ህይወት ማሻሻል አይደለም፣ የሴትን ህይወት የተሻለ ማድረግ አይደለም። ሱፒሪየሪቲ ነው፣ ከወንዶች መብለጥ ነው፣ ከወንዶች መሻል ነው። ባህልን እሴትን የሚጠላ ማህበረሰብ መፍጠር ነው። ታስወት ዊዚ እናንተ ጋር የምናያቸው እንደዛ አይደል? ስለዚህ ኢፍ ዊ ሪሊ ፋይት ለሴቶች ፋይት የምናደርግ ከሆነ አትሊስት የሚኖሩበትን ኤንቫይሮንመንት እና ቅል በምን የሚመርጡትን ምርጫ አትሊስት ኮንደምን ባለማድረግ። አሁን ላይ ቤት ቁጭ ብላ ልጆቿን የምታሳድግ ሴት የተጠላበት ሲዝን ላይ እንዲሁ እንዳልደረስን ላስታውሳችሁ። ነገ ላይ አይደለም ቤቷ ቁጭ ብላ ልጅ ልታሳድግ ይቅርና ነገ ላይ ልጅ መውለድ በራሱ ልክ እንዳልሆነ ፕሪች እንደማያደርግላችሁ እርግጠኛ አይደላችሁም። ዛሬ ኦኬ ምን ታደርጊያለሽ? ጥለሽ ውጪ እንጂ ውጪ
ዴገር ስጪ ለእንትን ስጪና እንትን ይበል ያሏችሁ ሰዎች በአጠቃላይ ነገ ላይ ደግሞ ምን እንደሚሏችሁ ታውቃላችሁ? እንደውም ትዳር እንደውም ልጅ መውለድ ከስኬትሽ ስለሚመልስሽ ለምን አይቀርብሽም የሚለው ነገር ላይ እንደማይደርሱ ማረጋገጫ የለንም። ምክንያቱም እዛ ዓለም ላይ የተፈጠረው ነገር ነው እኛ ላይ የመጣ ያለው። ባኪነዴዝ እነሱም በዚህ መልኩ ነበር ያለፉት። አሁን ላይ እዛ ዓለም ላይ ዌስተርን ወርልድ ላይ ያለው ትሬንድ ምን እንደሆነ ታውቃላችሁ? ቻይልድለስ የሚል ትሬንድ ተጀምሯል። ቻይልድለስ የሚል ትሬንድ ተጀምሯል። እርግጠኛ ነኝ ይሄ ትሬንድ ያኔ ሴት ወታ ስትሰራ አፕሪሼት ያደረገው ማህበረሰብ አሁን ላይ ሴት ባለመውለዷ ፕሬዝ ያደርጋታል። ነገ ላይ ደግሞ ሴቶች እንዳይወልዱ መውለድን እንዳይፈልጉ መደረጉ የማይቀር እንደሆነ ዛሬ እነግራችኋለሁ። እንደ ትሬንድ አትዩት፣ እንደ ትሬንድ እንዳታዩት። ነገ ላይ ሀፕን ያደርጋል። ትራስት ሚ። ሶ what am I doing? ኒውትራላይዝ እያደረኩላችሁ ነው ሴቶች፣ ኒውትራላይዝ እያደረኳችሁ። ኢትስ ኦኬ። ቤት ቁጭ ብሎ ልጅን ማሳደግ ኢትስ ኦኬ። ለምን ላይፍ ታይም አይደል የምትቀመጡት? ሚና ላይ መሆን ኢትስ ኦኬ። ባልን መታዘዝ ኢትስ ኦኬ። ትራዲሽናል ሮልን መጠበቅ፣ የትዳርን ሚና መጠበቅ ኢትስ ኦኬ እያልኳችሁ ነው። ምክንያቱም ኢትስ ናት ኦኬ እያላችሁ እየተነገራችሁ ነው ያላችሁ። ብዙዎቻችሁ ወደ እኔ ጋር ከመምጣታችሁ በፊት እዛ ጋር ኢንዶክትሪኔትድ ተደርጋችሁ ነው እኔ ጋር የምትመጡት። ብዙዎቻችሁ ብላችሁኛል። ሶ አም ቴሊንግ ዩ ኢትስ ኦኬ ቱ ቢ ትራዲሽናል። ሴቶች ምርጫ አላቸው። ሴቶች መምረጥ አለባቸው። ሴቶች እንደልባቸው ይምረጡ ይምረጡ ትባላላችሁ። አንቲል ምርጫችሁ ሚናናይና ጤናማ ትዳር ላይ ያተኮረ እስኪሆን ድረስ ማንም በምርጫችሁ አይከራከራችሁም። እንደፈለጋችሁ ተሳደቡ ሶሻል ሚዲያ ላይ ማንም ምንም አይላችሁ። እንደፈለጋችሁ እርቃናችሁን ውጡ ማንም ምንም አይላችሁ። ደሞመንት ለባል ስለመታዘዝ፣ ደሞመንት ልጅን ስለማሳደግ፣ ደሞመንት ቤት ውስጥ ሆኖ ምግብ ስለማብሰል አውሩ፣ ሰው ይነሳባቸዋል። ምክንያቱም ኢትስ ኢንዶክትሪኔሽን። ይህንን ነው ኒውትራላይዝ እያደረኩ ያለሁት። ኢትስ ኦኬ እያልኳችሁ ነው። አዎ ሴቶች ይምረጡ ብለዋችሁ ግን ምርጫችሁን ሊሚትድ አድርገውባችኋል። ወደ ቤት እንዳትገቡ፣ ልጆቻችሁን እንዳታዩ፣ ትዳርን እንዳታከብሩ አድርገዋችኋል። ይህንን ነው ኒውትራላይዝ እያደረኩ ያለሁት። ስለዚህ ከዛ ሰፈር ወደ እኔ የመጣችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ኢትስ ኦኬ ቱ ቢ ትራዲሽናል። ትራዲሽናል ማለት ሰነፍ፣ ስራ ማትወድ፣ ልጆቿን ማታይ፣ ራሷን የጣለች ማለት አይደለም። ትራዲሽናል ሴት ማለት ባላንስ ያደረገች ማለት ነው። ትራዲሽናል የሆነውን ይሄ ኋላ ቀር የሚባለውን ወግ አጥባቂ የሚባለውን ማንነት እየኖረች አት ሴም ታይም ደግሞ ከዘመኑ ጋር ባላንስ የምታደርግ ሴት ማለት ነው እንጂ ስራ የሌላት ግራ የገባት የምትሄድባት ያጣች ሴት ማለት አይደለም። ስለዚህ ወደ እኔ ጋር በአዲስ የመጣችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ኢትስ ኦኬ። ቤትን መምረጥ፣ ትዳርን መምረጥ፣ ልጆችን መምረጥ ኢትስ ኦኬ። አሁን ይሄ ዓለም ሁሉ ኢትስ ናት ኦኬ እያላችሁ ነው። ኢትስ ኦኬ። ነገ ላይ ያሸልማችኋል። አንደኛ ጤናማ ቤተሰብ ይሰጣችኋል። እዚህ ነገ በሰማይ ትጠየቁበታላችሁ ስለተሰጣችሁ ኃላፊነት። ኢትስ ኦኬ ቱ ቢ ትራዲሽናል። ኢትስ ኦኬ። ልባም መሆን ኢትስ ኦኬ። ሚስት መሆን ኢትስ ኦኬ። ልጆች ማሳደግ ኢትስ ኦኬ። ራስን ማክበር ኢትስ ኦኬ። ባልን ማክበር ኢትስ ኦኬ። ባህልን ማክበር ኢትስ ኦኬ። ሁሉም ሴት ሁሉ ዘመናዊ ስለሆነች ዘመናዊ የመሆን ግዴታ የለብንም። ባህላዊ መሆን ኢዝ ኦኬ። ኢትስ ኦኬ። ወዳችኋለሁ።